ሰላም ጤና ይስጥልን። ይህ ማርሽ ድራይቪንግ ነው። ውድ የዩቲዩብ ቻናል ተከታታዮቻችን ቤተሰቦች ወደዚህ ልዩ ማብራሪያ እንኳን በደህና መጣችሁ። እንግዲህ በመንገድ ላይ ስንጓዝ በየቀኑ የምናያቸው የትራፊክ መብራቶች አሉ። ብዙዎቻችን ቀይ፣ ቢጫ እና አረንጓዴ ቀለማት ብቻ ናቸው ብለን እናስብ ይሆናል። ግን እመኑኝ ከነዚህ መብራቶች በስተጀርባ እጅግ በጣም የሚገርም ዓለም አቀፍ ሳይንስ፣ ጥብቅ የሕግ መመሪያ እና አንዳንዴም የሁላችንንም አእምሮ የሚፈትን ስነ ልቦና ተደብቆ ይገኛል። ዛሬ ይህን አስገራሚ ምስጢር አብረን እንፈትሻለን። እሺ፣ በቀጥታ ወደ ጉዳያችን ስንገባ የዛሬው ጉዟችን 5 ክፍሎች አሉት። በመጀመሪያ የትራፊክ መብራቶችን ምስጢር እናያለን። በመቀጠል የኢትዮጵያ ትራፊክ ሕግ 208/2003 ምን እንደሚል፣ ከዛም አስገራሚ የሆኑ ዓለም አቀፍ የትራፊክ መብራቶችን፣ ልዩ የመንገድ መብራቶችን እና በመጨረሻም የአሽከርካሪን ስነ ልቦናዊ ውሳኔዎችን እንመለከታለን። እስቲ ይህን ሁኔታ በአእምሯችን እንሳለው። መገናኛ ጋር ስንደርስ በድንገት አረንጓዴው መብራት ጠፋና ቢጫው በራ እንበል። በዚያች ቅጽበት ውስጣችን ድንግጥ የሚለውን ስሜት ሁላችንም እናውቀዋለን አደል? ታዲያ አእምሯችን ለምን ይደናገታል? የዚህን ስነ ልቦናዊ ምስጢር ወደ መጨረሻ አካባቢ በሚገባ እንፈታለን። ይህንን ማወቅ ደግሞ በተለይ የመንጃ ፍቃድ ፈተናን በከፍተኛ በራስ መተማመን ለማለፍ እና ፕሮፌሽናል አሽከርካሪ ለመሆን በጣም ይረዳ። ቀጥታ ወደ ሁለተኛው ክፍላችን እንለፍ። የኢትዮጵያ ትራፊክ ሕግ 208/2003 እና ጥብቅ ደንቦቹ። ቀይ መብራት ሲበራ ትርጉሙ ፍጹም መቆም ማለት እንደሆነ ግልጽ ነው። ግን ሕጉ ምን ያህል ጥብቅ እንደሆነ ታውቃላችሁ? ይህ ሕግ ግማሽ ጎማን ወይም ጥቂት ሴንቲሜትሮችን አያካትትም። ሕጉ በግልጽ እንደሚለው 1 ሚሊሜትር እንኳን ወደፊት መንቀሳቀስ በፍጹም አይፈቀድም። ምንም አይነት ማመካኛ አይሰራም። የሕጉ ጥብቅነት የሚያሳየው የመንገድ ላይ አደጋ በእርግጥም የህይወት እና የሞት ጉዳይ መሆኑ ነው። የመብራቶቹን አበራር ቅደም ተከተል ማወቅ ደግሞ ለፈተናም ሆነ በተግባር ለማሽከረከር መሰረታዊው ነገር ነው። መብራቶች በቀለም ብዛታቸው 3 ቢሆኑም በአበራር ቅደም ተከተላቸው ግን 4 ናቸው። መጀመሪያ ቀይ ይበራል፣ ቀጥሎ ቀይና ቢጫ አብረው ይበራሉ፣ ከዚያ አረንጓዴ ይከተላል፣ በመጨረሻው ቢጫ ብቻውን ይበራል ማለት ነው። ይህን 4 እርምጃ በአእምሮ መያዝ ለአንድ አሽከርካሪ እጅግ በጣም አስፈላጊ ነው። እንግዲህ የቢጫና አረንጓዴ መብራቶችን ህጋዊ ትርጉም ስንመለከት ቢጫ ሲበራ ትርጉሙ ለመቆም ተዘጋጁ ማለት ነው። ነገር ግን አሽከርካሪዎች ቀድመው መገናኛ ውስጥ ከገቡስ በፍጥነት አካባቢውን ለቆም መውጣት አለባቸው። አረንጓዴ ሲበራስ መንገድ ክፍት ነው፣ ማለፍ ይቻላል። ነገር ግን አረንጓዴ በራ ተብሎ አይን ጨፍኖ መንዳት አይቻልም። ሁልጊዜም ቢሆን ቋሚ ጥንቃቄ ማድረግ ይገድ ነው። አሁን ደግሞ እስቲ ከሀገር ውስጥ ወጣን ብለና አስገራሚ የሆኑ ዓለም አቀፍ የትራፊክ መብራቶችን ልዩነቶች እንመልከት። በዚህ መረጃ ላይ በጣም የሚገርመው ነገር ምንድነው መሰላችሁ? የጃፓን ሰማያዊ መብራቶች ጉዳይ ነው። በመላው ዓለም ማለፍን የሚያመለክተው አረንጓዴ ቀለም መሆኑን እናውቃለን። በጃፓን ግን በአረንጓዴ መብራት ፈንታ ሰማያዊ ቀለም ነው የሚጠቀሙት። አይገርምም? ይሄ ሆነው በቴክኖሎጂ ስህተት አይደለም፣ ይልቁንም ከጥንታዊ የጃፓን ቋንቋና ባህል ጋር በተያያዘ ነው። ቋንቋቸው አረንጓዴንና ሰማያዊን በአንድ ቃል ስለሚገልጽ በመንገድ ላይ ሰማያዊ የትራፊክ መብራት ቆሞ ማየት በጃፓን የተለመደ እይታ ነው። ከቀለም ልዩነት ባሻገር አብራሩም የራሱ የሆነ ቋንቋ አለው። ብልጭ ድርግም የሚል ቀይ መብራት በዓለም አቀፍ ደረጃ ልክ እንደ ስቶፕ ሳይን ወይም ፍጹም የቁም ምልክት ነው የሚያገለግለው። አሽከርካሪዎች መጀመሪያ ሙሉ በሙሉ መቆም አለባቸው። ከዚያም ግራና ቀኝ በሚገባ አይተው መንገዱ ነፃ መሆኑን 100% ሲያረጋግጡ ብቻ ነው ማለፍ የሚችሉት። ይህ እርምጃ ለህይወት መትረፍ እጅግ ወሳኝ የጥንቃቄ ደንብ ነው። በሌላ በኩል ደግሞ ብልጭ ድርግም የሚለው መብራት ቢጫ ከሆነ ትርጉሙ ይለወጣል።
እዚህ ጋር ልክ እንደቀዩ ሙሉ በሙሉ መቆም አይጠበቅብንም። ይልቁንም ወዲያውኑ ፍጥነታችንን መቀነስ፣ አካባቢውን በከፍተኛ ትኩረት መመልከት እና በጥንቃቄ ማለፍ ነው የሚኖርብን። የሁለቱን ልዩነት አጥርቶ ማወቅ በጣም አስፈላጊ ነው። ቀጥለን ደግሞ ልዩ የመንገድ መብራቶችን ማለትም የእግረኛ፣ የባቡር እና የቀስት መብራቶችን አሰራር እንይ። በጣም ቀላል እና ሁለንተናዊ ከሆነው የእግረኛ መብራት ስንጀምር፣ ይህ መብራት በየትኛውም የዓለም ጥግ ቋንቋን የማይፈልግ ግልጽ ትርጉም አለው። ቀይ የቆመ ሰው ምስል ሲታይ መሻገር ጥብቅ ክልክል ነው። አረንጓዴ የሚራመድ ሰው ምስል ሲበራ ግን መንገዱን መሻገር ይቻላል። እጅግ ግልጽ የሆነ የእይታ ግንኙነት ነው። የባቡር መንገድ መቋረጫ ላይ ስንደርስ ደግሞ ነገሩ ትንሽ ይከብዳል። ባቡር በከፍተኛ ፍጥነት ስለሚመጣ አሽከርካሪዎችን ለማስጠንቀቅ ምስልን እና ድምፅን ያጣመረ ስርዓት ነው የተዘረጋው። ሁለት ቀይ መብራቶች ተራ በተራ ብልጭ ድርግም ይላሉ። በተጨማሪም በጣም ጩኸት ያለው የማስጠንቀቂያ አላርም ይጮሃል። ይህ የተደረገው አሽከርካሪዎች በእይታ እንኳን ቢያመልጣቸው በድምፅ ትኩረት እንዲያደርጉ እና አደጋ እንዳይፈጠር ለማድረግ ነው። የመጨረሻዎቹ ልዩ መብራቶች ደግሞ የቀስት መብራቶች ናቸው። እነዚህ መብራቶች አቅጣጫን በግልጽ ለማሳየት ያገለግላሉ። አረንጓዴ ቀስት ከሆነ ቀስቱ ወደሚያመለክተው አቅጣጫ ብቻ መታተፍ ወይም ማለፍ ይቻላል። ቀይ ቀስት ከሆነ ግን ወደዚያ የወሰነ አቅጣጫ መሄድ ፈጽሞ ክልክል ነው። ግራ መጋባት የለም። እሺ፣ አሁን ደግሞ ወደ ወሳኙ እና ስነ ልቦናዊው ክፍላችን ደርሰናል። የአሽከርካሪ ስነ ልቦናዊ ውሳኔ ወይም የውሳኔ ቀውስ በእንግሊዝኛው ዲለማ ዞን ወደሚባለው ቀደም በመግቢያችን ላይ ለምንድነው መብራት ሲቀየር የምንጨናነቀው ብለናል ነበር። ሳይንሱ ይህንን የአሽከርካሪዎች ስነ ልቦናዊ የውሳኔ ቀውስ ወይም ዲሌማ ዞን ይለዋል። ቢጫ መብራት ድንገት ሲበራ አእምሯችን ወዲያውኑ ከፍተኛ ውጥረት ውስጥ ይገባ። ልለፍ ወይስ ልቆም? ብቆም ከኋላ ያለው ይገጨኝ ይሆን? ብልፍስ አደጋ ይፈጠር ይሆን የሚል ጭንቀት። ይህ ከፍተኛ ስነ ልቦናዊ የመደናገጥ ሁኔታ ደግሞ ብዙ ጊዜ ለትራፊክ አደጋ መንስኤ ይሆናል። ታዲያ የዚህ ስነ ልቦናዊ ጭንቀት መፍትሄው ምንድን ነው? እጅግ በጣም ቀላል እና በተግባር የሚሰራ ነው። ሁልጊዜ ወደ መገናኛዎች ስንደርስ መብራቱ አረንጓዴ ቢሆንም እንኳን ፍጥነትን መቀነስ ያስፈልጋል። ፍጥነት ሲቀንስ ቢጫ መብራት ድንገት ቢበራ እንኳን አእምሮን ለመወሰን በቂ ጊዜ ያገኛል። የመደናገጥ ስሜቱ ይጠፋና የውሳኔ ቀውስን በቀላሉ ማሸነፍ ይቻላል። ስነ ልቦናን መረዳት ማለት ደህንነትን በቀላሉ ማስጠበቅ ማለት ነው። እስካሁን የተጓዝንበትን ስናጠቃልል መንጃ ፈቃድ ለመውሰድ ለሚዘጋጁ አሽከርካሪዎች የኢትዮጵያ ትራፊክ ሕግ ቁጥር 208 በዓመተ 2003ን መረዳት እጅግ ወሳኝ ነው። የዓለም አቀፍ መብራቶችን ባህላዊ ልዩነቶችን ማወቃችን እይታችንን ሲያሰፋልን፣ የውሳኔ ቀውስን ስነ ልቦና በመረዳት ፍጥነት መቀነስ ደግሞ ፕሮፌሽናል እና ደህንነቱ የተጠበቀ አሽከርካሪ ያደርገናል። የማርሽ ድራይቪንግ ቤተሰቦች እስካሁን ባየነው ላይ ማንኛውም ጥያቄ ካለ በኮሜንት ላይ ማስቀመጥ ይቻላል። 1000 ሰብስክራይበርስ ለመድረስ የምናደርገውን ጉዞ ሁላችሁም እንድትቀላቀሉን በደስታ እንጋብዛለን። እና በመጨረሻም ይህንን ጥያቄ ላንሳ። በሚቀጥለው ጊዜ በመንገድ ላይ እያሽከረከረን መብራቱ ድንገት ወደ ቢጫ ሲቀየር የመጨረሻው ውሳኔያችንን የሚያዘው የሀገሪቱ ጥብቅ ሕግ ነው ወይስ የራሳችን አእምሮ ስነ ልቦና? ሁለቱም ተናበቡ እንዲሰሩ ማድረግ የሁላችንም ኃላፊነት ነው። አብረን ስለቆየን ከልብ እናመሰግናለን። በቀጣይ ማብራሪያችን ስለ መንገድ ዳር ምልክቶች እጅግ አጓጊ መረጃ ይዘን እንቀርባለን። እስከዚያው ደህንነቱ የተጠበቀ መንገድ ይሁንልን።